ማሻአላህ የዓመት ወንጀል የሚያስምር ጾም ይኸው ከፊታችን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ ነቢያችን ሰለላሁ ዐለይሂ ወሰለም የዓሹራን ጾም መጾም የዓመትን ወንጀል ያስምራል ይላሉ፣ ሙስሊም እንደዘገበው። በሌላ ዘገባ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሄዱ የመዲና ሰዎች የአስረኛውን ቀን ሙሐረም 10ኛው ቀን ዓሹራን ሲጾሙ አዩአቸው። ለምንድን ነው የምትጾሙት ብሎ ሲጠይቋቸው አላህ ስብሓነሁ ወተዓላ ነቢዩላህ ሙሳን ዓለይሂ ሰላም ከፍርዓውን ረገጣና አምባገነት ጭቆና ያዳነበት ድልን ለሳቸው የሰጠበት ዕለት በመሆኑ አላህን ለማመስገን ነው የምንጾም አሏቸው። የነቢዩላህ ሙሳን ጉዳይማ በተመለከተ እኛ ከናንተ የበለጥን የተሻልን ብለው እሳቸውም ጾሙት፣ ህዝቡም ሙስሊሙም እንዲጾመው አዘዙ። እንዲሁም በሌላ ሐዲሳቸውም ደግሞ የዓሹራን ቀን መጾም የዓመትን ወንጀል ያስምራል ብለዋል። በሌላ ሐዲስም ደግሞ ነቢያችን ጋር ሰለላሁ ዐለይሂ ወሰለም ሰሃቦች የመጡና የዓሹራን ቀን ስንጾም የሁዳዎችም ይጾማሉና ተመሳሰልን ማለት አይደለም ወይ ሲሏቸው ለቀጣይ ዓመት አላህ በሕይወት ካኖረኝ 9ኛውንም ቀን እጾማለሁ ብለው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ 9ኛውን ቀንና 10ኛውን ቀን መጾም የነቢዩ ሱና ነው፣ ወንጀልን የሚያስምር ነው፣ ለአላህም ሽክር ደስታን መግለጫ ቀን ተብሎ ተነግሮለታልና ይህን ጾም በመጾም ወደ አላህ እንቃረብ እላቸዋለሁ። ይህ ጾም በዘንድሮ በ1448 ዓመተ ሂጅራ 9ኛው ቀን ይሄ የነገው ቀን ሮብ የውመል አርቢያ ሮብ ነው። 10ኛው ቀን ደግሞ የውመል ኸሚስ ነውና የሮብንና ኸሚስን በመጾም ወደ አላህ እንቃረብ እላቸዋለሁ። ጀዛኩሙላህ ኸይር ወሽክራ።